የምንወደውን ነገር መጠቀም አይደለም ማክበር እንዲኖር ማድረግ ነው። ለሱ ለምትወደው ሰው ህልውና ለምትወደው ሰው መቀጠል መኖር ነው። ለሚወዱት መኖር ነው እንጂ የሚወዱትን ሰው ለኔ ኑርልኝ ማለት አይደለም። ይገርማል እኮ ለሚወዱት ነገር ኢንቨስት ነው የምናደርገው ወይስ የምንወደው መሬት ነው ኢንቨስት የሚያደርግልን? የሆነ ብር ከፈለግ ኢንቨስት ታደርጋለህ እንጂ ባለ መሬቱ ነው እንዴ ለአንተ ኢንቨስት የሚያደርግልን? ስለዚህ እኛ ግን የምንፈልገው ምንድነው? የምንወደውን ሰው ነው ዋጋ የምናስከፍለው። ለምንወደው ሰው ሳይሆን ዋጋ የምንከፍለው የምንወደውን ሰው ዋጋ እናስከፍለዋለን። በጣም የሚያስደንቀው እንጠቀምበታለን እንጂ አንጠቅመውም። እንዲጠፋን የምናደርገው እንዲጎዳን የምናደርገው ከኛ እንዲርቅ ነው የምናደርገው። ፍቅር ይደከምለታል። እምነት፣ ተስፋ፣ ፍቅር ማለት ይሄ ነው። የፍቅራችሁ ድካም እስኪ በሉ እንጂ እና ፍቅር ሲደክሙለት ነው ትርጉሙ የሚታወቀው ነው። አንድ ሰው ምግብ አልጣፍጠኛል አለ። ቅዱስ ዮሐንስ አፈወርቅ ምንድን አለ? አልርብህ ብሎ ነው ያለ። ሲርብህ ምን ይልሃል? ይጣፍጥልሃል። የምግብ ጣዕም የሚታወቀው ሲርብህ ነው። ፍቅር ጣዕም የሚኖረው ሲደክሙለት ነው፣ ሲለፉለት ነው፣ ሲታገሱለት ነው፣ ሲችሉለት ነው፣ ሲታመሙለት ነው። ገንዘብን የሚቆጥበው አንደኛ ንጽህና ነው። አዛኝን ከልቤ ነው የምናገር። ገንዘብን የሚቆጥበው ምንድን ነው? በምንም ታምር ይሄው መድኃኒዓለምን ምስክር አድርጌ መናገር እችላለሁ። ዘማዊ ሰው ገንዘብ አይጠራቀምልበት። አጠራቅሞም ከሆነ መጨረሻ ላይ ለባዕድ አጠራቅሞት ይወጣል። የአመፀኛን ገንዘብ አመፀኛ ይበላዋል ይላል መጽሐፍ። የአመፀኛን ገንዘብ ምን ይበላዋል? አመፀኛ ይበላዋል ማለት ነው። አመፀኛ ምን? እሳት ይበላዋል። አመፀኛ እሳት ይበላዋል። አመፀኛ እሳት፣ አንደኛ አመፀኛ የተባለ እሳት ነው። እሳት ይበላዋል። አመፀኛ ወንበዴ ይበላዋል። አመፀኛ ሃይማኖት የሌለው ይረከበዋል። የኋላ እዩ፣ ተመልከቱ። አንተ ሰው ይላል፣ አንተ ብዙ መልክ ጥሩ ቤቶችን ሰራው፣ ጥሩ ህንፃዎችን ሰራው ትላለህ። ግን እነዚያ ቤቶች ምን ያህል ክፉ ሰው ለመሆን ያቆምካቸው ምስክሮች ናቸው ይላል ቅዱስ ዮሐንስ አፈወርቅ ተሰሎንቄን ሲተረጉም ማለት ነው። እነዚያ ቤቶች ምን ያህል ክፉ ሰው እንደነበርክ ምስክሮች ናቸው። አንደኛ ድሃ ስታስጨንቅ ለመኖርህ ምስክር ነው። ሁለተኛ ለምን ቀምተህ ነው፣ ዘርፈህ ነው፣ አጭበርብረህ ነው። ሁለተኛ ደግሞ ያ ገንዘብ ለአንተ ብቻ የተሰጠ አይደለም፣ ለድሆች የተሰጠ ነው። አሳልፍልኝ ብሎ ነው እግዚአብሔር የሰጠህ። ስለዚህ አንተ የቀማቸው፣ አንተ ድንጋይ አድርገህ የካብከው የድሃዎችን የዕለት እንጀራ ጭምር ነው። እግዚአብሔር ሀብቱን የሰጠህ ለእነሱ ስጥልኝ ብሎ እንድታስተላልፍ እንጂ ብቻን እንድትበላው አይደለምና ብሎ ይነገራል። ስለዚህ ምን ያህል ጠማማ ሰው እንደሆንክ ቤትህን እያዩ ሲወቅሱ ይኖራሉ ይላል። ስራ ስሩበት ነው። ሀብታም አትሁኑ አላልኳቸውም። አትስረቁ፣ አታመንዝሩ። ሴቶችም ምንድነው መታዘዝ፣ ደረቅ ሴት የሚባላል። አሁን ይህ በጣም ነውር። ወንዶችም ሚስቶቻችሁን ተረሳላችሁ፣ አታጫውቷቸው። እናቶቻችን እኮ ክብራቸው ባይበሉም ባላቸው ቁጭ ብሎ ማዕድ ማቅረብ ነው። ይህ ደስ ይላቸዋል። እና እሱ በሜዳው በልቶ ሲመጣ ይከፋታል። ሴቱ ደግሞ ደረቅ ናቸው፣ አትታዘዙ። ደረቅ ሴትና ኃጢአተኛ ሰው አንድ ናቸው ይላል ትርጓሜያቸው። ደረቅ ሴት ወንዶ እስኪነካኝ አንተም ወንድ ተብለ ሱሪው ለብሰህ ስትል አቅም እንዳለው ሰው ማለት ታገሱ። ይሄን መጠራጠራችሁን ማናት የደወለለችልህ ማለታችሁን ማቆም አለባችሁ ማለት። ሰው ሲያምኑት ነው እንጂ ሲጠረጥሩት አይወድም። ከጠረጠሩት ምን ታመጫለሽ ብሎ ችግር ይፈጥራል ማለት ነው። እና እንደዚያ ነው። ደግሞ ሴቶችም ጌጥ ደግሞ አጊጡ። እውነቴን ነው፣ ሞኝ አትሁኑ። አሁን ዮሐንስ አፈወርቅ ይላል፣ ሲራክም ይላል፣ ፀሐይ በሰማያዋ እንደምታበራ የሴት ጌጧ በቤቷ ውስጥ ለባሏ ነው ይላል። ሴቷ አሁን ተጃጅሏል። ልቅሶና ገበያ ሴት ሸር ብሎ ይወጣና አቤት ግፋፎ ነው የሚለብሱት። አይደረግም እንደዚያ ማለት ነው። ለምን እንደዚያ ታደርጋላችሁ? ባሎቻችሁን ጠብቃችሁ አትዙ። ይሄ እኮ መጽሐፍ የተናገረው ነው በእውነቱ ማለት ነው። ስለዚህ ያ ከሆነ ሚስቶቻችሁ ባሎቻችሁ አቤታቸው ቁጭ አርፈው ማለት ነው። ይሄን ማድረግ ማብላት፣ ግንባርን አለመቋጠር ይሁን ማለት ፊተ ቋጣራ ግንባረ ሸካራ። ሴቶቹም አብዳችኋል መቼም፣ እውነቴን ነው። ጨርቃችሁን እያሳጠራችሁ ራቁታችሁን ፎቶ እየተነሳችሁ ልቃላችሁ። ወንዱ አይኑን አፍጥጦ እዚያ መሃል። አሁን እኮ እንኳን ጻድቅ ወንድ ጀግና ወንድ እንኳን አናገኝም። ወደፊት ጅላጅል ነው ዝም ብሎ ማለት አልቋል። በሴት ፎቶ የነወለለ ነው በእውነቱ ማለት ነው። ይህ እኮ ነው። አታውቁም? ሴቶች ታይተው የመወደድ ጸጋ አላቸው። የዚህ ምስጢር ደግሞ እነግራችኋለሁ የሌላ ቀን።
ታይተው ነው የሚወደዱት። ለምን መሰላችሁ? አዳም ሔዋንን ስለጠላት እንጨት አብልተሽ አጠፋሽ ስላለ እዚያ በኋላ ሴትናዋን ጠበኛው ነው ሊቀሩ ሆነ። እዚያ በኋላ እግዚአብሔር ለሴት ልጅ ምን አደረጋት? ታይታ እንድትወደድ አደረጋት። ስለዚህ ሴትን እያየ ሰው ወንድ ይወዳል ማለት እና አይን ላይ መጠንቀቅ ነው። ሰምታችሁኛል? አይንን ካልተጠነቀቅ አጥምዶ አናውዞ ይጥልሃል። ታላቁ እስክንድር የሚባለው እስክንድር 127 አገሮችን ቀጥቅጦ የገዛው እስክንድር ለወታደሮች የሚመክራቸው ምክር ምን ነበር መስላችሁ? በጠላት አገር ሂዳችሁ በውሃ ጥም እንዳትሸነፉ፣ በሴት እንዳትሸነፉ ነበር ያላቸው። በምንና በምን ያላቸው? በውሃ ጥምና በምን በሴት እንዳትሸነፉ፣ ካልሆነ ትሸነፋላችሁ ነበር የሚላቸው። እና ውሃ የፈለገ ቢጠማቸው አይጠጡም። እንዲያውም 100 ወታደር ከሚያጠምደው ይልቅ አንዲት ሴት የምታጠምደው ብልሃቱ ኃይለኛ ነው። ይህን ነው ጌታ ያለ ምንድን ነው? ዝሙትን ተጠንቀቁ፣ ምኞትን ቆርጣችሁ ጣሉ። መኪናም ስትሄዱ አሁን ክፉ ሰው ራሱ እንደ ወደ እናንተ እየሮጠ ሲመጣ አፋችሁን ገጥማችሁ እግዚኦ ማርነ ክርስቶስ እግዚኦ ማርነ ክርስቶስ ካላችሁ ሊፈጠፍጣችሁ የመጣው ሰውዬ ደህና ሰነበታችሁ ብሎ ይመለሳል። እውነቴን ነው የምነግራችሁ ማለት ነው። አፋችሁን ገጥማችሁ እግዚኦ ማርነ ክርስቶስ እግዚኦ ማርነ ክርስቶስ፣ ይሄ ቀላል ጸሎት እንዳይመስላችሁ ማለት ነው። ናፍቃችሁት የሰነበታችሁትን ዘመድ ራሱ ገና ከሩቅ ሲታዩ ሩጣችሁ ለመሳም አትቸኩሉ። ስትሄዱ ወደ እሱ እግዚኦ ማርነ ክርስቶስ እያላችሁ ነው በልብ ማለት ነው። ወደ የትም ቦታ ስትሄዱ እግዚኦ መሐረነ ክርስቶስ። ስትሳፈሩ መኪናም ስትሆኑ ስትተኙ ራሱ አሁን እንቅልፍ ራሱን ቢብላችሁ አልጋችሁ ላይ ገደም ብላችሁ ጭንቀቱ ሁሉ ሰው እንቅልፍ፣ አንዳንዱ ሰው ድህነቱ፣ አንዳንዱ ሰው ሆዱ፣ አንዳንዱ ሰው ቅናቱ፣ አንዳንዱ ሰው ምቀኝነቱ፣ አንዳንዱ ሰው ፍርሃቱ እንቅልፍ አላስወስደው ብሎ ይነሳል። ስለዚህ እንቅልፍ አልወስዳችሁ ካለ ገደም ብላችሁ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ካላችሁ እንቅልፍ ይሰጣችኋል። የምትወደውን ነገር መተውህ ዘላለም የሚወደድ ነገር እንደሚያመጣልህ ማመን። 10 ደቂቃ የሚያስደስትህን ነገር በማለፍህ 10 ዓመት የሚያስደስት ነገር እንደሚያመጣልህ እሱን ማመን ነው ደስታ የሚሰጠን። ነገን ማየት ነው ዛሬን ሊያሳልፈን የሚችለው። ነገን የሚያዩ አይኖች ዛሬን መሻገር ይችላሉ። ያንን ነው የእምነት ሥራ ያለው። ለእምነት ሥራለት ማለት ክርስቶስ ለሚመርጠው ነገር አብልጠህ ኑር። ራስህ ከሚመርጠው ነገር ውጣ። ከራስህ ቅርፍት ወጥተህ ለክርስቶስ መኖር ፈልግ። ይሄንን ደግሞ እንደ ዕዳ አትቁጠረው ነው። ብዙ ጊዜ ሰው ለምንድነው ክርስቲያን መሆን የሚያቅተው? ይሄንን እንደ ግዴታ ነው የሚቆጥረው። ቆይ እግዚአብሔር ግን ለምንድነው የማይረዳን? ለምንድነው እንድንጨነቅ የሚያደርገን? የገዛ ስጋችን ሸክም ሲሆንብን አያዝንልንም የምንለው? እግዚአብሔር ያንን የሚያደርግበት ምክንያት ወዝንቱ ፈቃዱ ለእግዚአብሔር ተቀድሶትክሙ እምዝሙት። የእግዚአብሔር ፈቃዱ ይህ ነው፣ ንጹህ እንድትሆኑ። ለምን? ያ ንጽህና የማያቋርጥ ሰላም እንደሚሰጠን ያውቃልና እግዚአብሔር። ይሄ ግን የሥጋ ፍላጎታችን የደቂቃ የጊዜ ሰላም ሰጥቶ የዘላለም ሐዘን ጥሎብን ሊሄድ እንደሚችል እግዚአብሔር ስለሚያውቅ ነው። እና ቅዱስ ጳውሎስን ወንድሞቼ ይሄን እምላችሁ ስለማዝንላችሁ ነው ያለ ለዚህ ነው። ያደረግናቸው የሥጋ ሥራዎች የቀን እንኳን የማይሞላ ደስታ ሰጥተው የሰነበተ ሐዘን ጥለው ነው የሚሄዱት። ንጽህና ግን የዘላለም ደስታን እያተረፈ ነው የሚኖር።